እኔ ሳቂታ ሰው ማንንም አልነበረም። ሰዎች ሳገኝ ማለት ነው እስቅ ነበረ። ሁሌም ስማይል አደርጋለሁ። እንደዚህ የዋህነት መስሎኝ ነበረ፣ ግን እንዲቀበሉኝ ስለምፈልግ ነበር እንደዛ ምስቅ የነበረው። እንዲቀበሉኝ ስለምፈልግ ማለት ነው። እኔ መጥፎ ሰው አይደለሁኝም፣ ያን ያህል የሆነ ጉረኛ አይደለሁኝም። ምስኪን ሰው ስለሆንኩኝ እባካችሁ ተቀበሉኝ። ይህ አይነት አስተሳሰብ ነበረኝ። ብዙዎቻችሁ ማለት ነው የዋህነታችሁ ሰው እንዲቀበላችሁ ስለምትፈልጉ ነው። የዋህነታችሁ ማለት ነው ፈልጋችሁ ሳይሆን ተገዳችሁ ነው የምታወጡት። ተገደን የምናወጣው የዋህነት ደግሞ ራሳችን እያጣን ነው፣ ያዳክመናል። አንዳንዴማ መሳቅ ይሰለችሃል፣ ስማይል ማድረግ ይሰለችሃል፣ ዝም ማለት ትፈልጋለህ። ግን ሰው አስደሳች ስትሆን ማለት ነው ሳትወድ ተገደክ ስማይል ታደርጋለህ ማለት ነው። ለዛም ነው አንድ ቻሌንጅ ላደርጋችሁ። አሁን የምታውቁት ሰው ካገኛችሁ ማለት ነው ስማይል መስጠት ካልፈለጋችሁ ስማይል አትስጡ። ኢትስ ቬሪ ሲምፕል። ጄኒውን የሆነ ከልባችሁ ፈልጋችሁ የምታወጡት ስማይል ካልሆነ ዝም በሉ። ይህ ነው የሚሻለው። ምክንያቱም ታያላችሁ ምን ያህል ኢነርጂ ሴቭ እንደምታደርጉ፣ ታያላችሁ ልባችሁ ምን ያህል ኩራት እንደሚሰማችሁ። መኩራት ስለማትወዱ ነው ዝም ብላችሁ ስማይል እያደረጋችሁ እንደ ምስኪን የሚያደርጋችሁ። እድሜ ልካችን ከልጅነታችን ጀምሮ ምስኪን መሆን እንዳለብን እየተነገረን ስላደግን አሁን ግዴታ ምስኪን መሆን አለብኝ የሚል አስተሳሰብ አለን። እንደዚህ ብለን ደግሞ መለወጥ አንችልም። ኖ ዌይ